የተጠበቀ ቤተልሔም ያማረ ከታችን ምናልባትም የምንጠቀምበት ከፍ ብሎ ደግሞ እንደዚሁ የሚያገለግል ሆኖ እንዲሰራ ታጥሮ እያያችሁ ነው ያላችሁት። እዛ ከታች የነበረበት ቦታ ላይ እዛው ላይ ነው የሚሰራውና ታጥሯል። በዚህም በዛም ማለፍ አይቻልም። ለምን ያው አፈርሶ በአዲስ መልኩ እየተሰራ ስለሆነ ነው ማለት ነው። እንግዲህ ጊዜውም ክረምት ነው። እንደ እግዚአብሔር ቸርነት ልዩ ሆኖ ይሰራል። ይህንን ልማት የሰሩ ለመጋቢ ሀብታት ኢንጂነር ዘሪሁን ስለሆኑና የሚሰራውን በዋናነት እሱ ስለሆነ ጥሩ አድርጎ ይሰራል። ሁላችንም የምንጠቀምበት እኛም ውስጥ ገብተን የምናገለግልበት እናንተም ደግሞ እንደዚሁ በአፋ ሆናችሁ የምትገለገሉበት ነውና ልልበሉና አመስግኗቸው። እንደዚህ ነው ልጆቻችሁን አመስግኗቸው። በደንብ አንድ ይቀረናል። በደንብ እናመስግን እግዚአብሔር ሀሳበ ልቦናቸውን እንዲፈጽምላቸው ቤተሰባቸውን፣ ንብረታቸውን፣ ሕይወታቸውን ሁሉ እግዚአብሔር እንዲባርክላቸው ምስጋና ያስፈልጋልና በደንብ አመስግኑ እግዚአብሔር። እና ከዛም ባሻገር ያው ብዙ የልማት ስራ እየተሰራ ነው የሚገኘውና እንግዲህ መጠለያው እንደምታዩት ታች ወንበር አልነበረውም። እንደ እግዚአብሔር ቸርነት ከእናንተ የመጡ አባቶቻችን እናቶቻችን ሰርተው እንደገና ደግሞ አሁን ወንበር በጣም ደስ የሚል የማይንቀሳቀስ ወንበር ተሰርቷል። በጣም ደስ ይላልና ቋሚ የሆነ ነው። ዝም ብሎ የሚንቀሳቀስ አይደለም፣ ቋሚ የሆነ ነው። በደንብ ተደርጎ በፌሮ ታስሮ የተዘጋጀ ወንበር ተቀምጦላችኋል። ብዙዎቻችሁ እያስቀደሳችሁበት ነው የምትገኙት። ከዛም እንደዚሁ ይቀጥላል ማለት ነው። በዚህኛውም በኩል በዋናው አውደ ምሕረት በታላቁ ካቴድራል ፊት ለፊት ላይ መጠለያ ያስፈልጋል። እዛም እንደዚሁ መጠለያው ተሰርቶ ወንበር ይሰራል ማለት ነው እና ይህም የአጋዕዝተ ዓለም ሥላሴ ቤተክርስቲያን እንደምታዩት ሰቀልማ ነው። እንደው በአዲስ እንዲሰራ ባለፈው የደብሩ ዋና አስተዳዳሪ ሲያውጁላችሁ ነበረ። እግዚአብሔር ከፈቀደ ይህንንም ይሰራል ማለት ነው። አምላካችን እግዚአብሔር በቸርነቱና በይቅርታው የሚሰራውን ሁሉ አምላካችን እንዲረዳን እንዲያከናውን የሚሰሩትንም ወገኖቻችን በበረከት እንዲጎበኝልን ቅዱስ ፈቃድ ይሁንልን። በደንብ እግዚአብሔርን አመስግኑት። የደብራችን የወልደዋል ስምንት ተማሪዎች ሁለት እያደረጉ አውደ ምሕረት ላይ ደርሰዋል። ያው ዋይርለስ ስለሌለ አሁን ደግሞ እስከሚሰራበት ደቂቃ ድረስ እያገለገሉ እየዘመሩ ይቆያሉ። እጃችሁን ወጣ አድርጉና አብረን እናመስግን። በደንብ በሏ ተቀበሏቸው። እሺ ወደ ዝማሬ ዝንቱ ኩሉ ኮነ ኮነ በደብረ ሥላሴ ዝንቱ ኩሉ ኮነ ኮነ በደብረ ሥላሴ በፈቃደ 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 በፈቃ እግዚአብሔር በፈቃደ 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 በፈቃ እግዚአብሔር ዝንቱ ኩሉ ኮነ ኮነ በደብረ ሥላሴ ዝንቱ ኩሉ ኮነ ኮነ በደብረ ሥላሴ በፈቃደ 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 በፈቃ እግዚአብሔር በፈቃደ በፈቃደ እግዚአብሔር ዝንቱ ኩሉ ኮነ ኮነ በደብረ ሥላሴ ዝንቱ ኩሉ ኮነ ኮነ በደብረ ሥላሴ በፈቃደ በፈቃደ እግዚአብሔር በፈቃደ 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 በፈቃ እግዚአብሔር